በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የራእይ ዮሐንስ መጽሐፍ እንደ መጀመሪያ መግቢያ እንመለከታለን። እንደ እግዚአብሔር ፈቃድ ተከታታይ ነገሮችን የምናይ ይሆናል። እንግዲህ ምናልባት እንደ እኛ አባቶች ትርጓሜ የቅዱስ ዮሐንስ የራእይ መጽሐፉ በተለያዩ አብያተ ክርስቲያናት ተተርጉሟል። በስፋትም በመጠንም በተለያየ ይዘት የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የተረጎሙበት አተረጓጎም አለ። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን የተረጎሙበት አተረጓጎም አለ። የምስራቅ ኦርቶዶክስ አብያተ ክርስቲያናትም የሚተረጉሙበት የራሳቸው ትርጓሜ አለ። ግን በብዛት ከሞላ ጎደል ግን በሚስጥር ሁሉም አንድ ነው። ምናልባት ሚስጥሩን በጣም የማስፋት ሊኖር ይችላል፣ የማጥበብ ሊኖር ይችላል። ይሄ ደግሞ የሰው ልጆች አእምሮ እንዳይደክም በሚል መንፈስ ቅዱስ ባወቀ የሰው ልጆችን አእምሮ በማያዝል መልኩ ለሕይወት የሚሆነው ብቻ ለምግባር ለትሩፋት የሚሆነው ብቻ መንፈስን የሚያቀናው ብቻ ተደርጎ የተጻፈበት መጽሐፍም አለ። ስለዚህ ምን ልያልኩ ነው? በሁሉም በመንፈስ ቅዱስ ምሬት ትርጓሜዎች የሚተረጎሙ ስለሆኑ የትርጓሜያቸው ይዘትና ስፋት ሊለያይ ይችላል እንጂ በሚስጥር አይጣላም ልላችሁ ፈልጌ ነው። ቤተክርስቲያንን የሚመራት መንፈስ ቅዱስ ትርጓሜዎቿ መገለጦቿ በሙሉ የመንፈስ ቅዱስ ስለሆኑ ቤተክርስቲያን ማለት ደግሞ ከጌታ ከኢየሱስ ክርስቶስ ጀምሮ በሐዋርያት መሰረትነት ላይ የታነጸች ስለሆነች የሐዋርያት መገለጥ ማለት የዛሬም የአባቶች ትርጓሜ በመካከለኛው ጀምሮ ከነሱ ጀምሮ እስካሁን ድረስ ያሉት የአባቶች ትርጓሜ ማለት ነው። ስለዚህ በሚስጥር አይጣላም ለማለት ነው። እንግዲህ የመጽሐፍ ቅዱሱን ዋና መሰረታዊ ሲግኒፊካንስ ወይም ደግሞ ጥቅሙ ምንድነው የሚለውን ስናነሳ መጀመሪያ እንግዲህ እግዚአብሔር አምላክ የሰውን ልጅ አክብሮ በጸጋ አክብሮ ከቦታ ሁሉ መርጦ በገነት እንዳኖረው በዘፍጥረት መጽሐፍ የሚጠቀስ ነገር አለ። ያ ሁኔታ ግን ወዲያው ሳይቆይ የሰው ልጅ ከመታዘዝ ወደ አለመታዘዝነት ከባህሪ ቅድስና ወደ መርከስና የባህሪ መጎስቆል ወርዷል ማለት ነው። ያ ማለት በሌላ አነጋገር ምንድነው? የእግዚአብሔር መልክ በሰው ልጅ ላይ ተስሎ የነበረው ያ መልክ ጠፋ ማለት ነው። ያ መልክ ከሰው ልጆች ከእግዚአብሔር መልክነት ወጥቶ የሰው ልጅ የአጋንንትን መልክ የሚይዝበት ሁኔታ ተፈጥሮ ነበር ማለት ነው። ነገር ግን ክብር ለእግዚአብሔር ይሁንና እግዚአብሔር የተመሰገነ ይሁንና መልሶ በዘፍጥረት ላይ ያ መልኩን ያጣውን የሰው ልጅ መልሶ የራሱን መልክ ሰጥቶ ሰርቶታል ማለት ነው። በአዲስ ልደት ሰርቶታል ማለት በአዲስ ልደት ወልዶታል ማለት ነው። ስለዚህ ይሄንን የሚናገረው የራእይ ዮሐንስ መጽሐፍ በዘፍጥረት ላይ የነበረው ያ የሰው ልጆች ውድቀት መጨረሻ ላይ የተደመደመው በተስፋ እንደሆነ በአዲስ ሰማይና በአዲስ ምድር በመለኮታዊ ክብር የታጀለ እንደሆነ ያ የመጨረሻው የፍጻሜው የሰው ልጅ ወድቆ እንዳልቀረ በጠላት ባርነት ውስጥ ሆኖ እንዳልቀረ አሁን ባለበት ስቴት ወይም ደግሞ ቁመና ሰውነት ማንነት እንዳልቀረ አሁን ባለበት ጨለማ አሁን ባለበት ድንቁርና እንዳልቀረ ይህ የራእይ ዮሐንስ መጽሐፍ ተስፋ ሆኖ ለክርስቲያኖች በጣም ኃይል ይሆናቸዋል ማለት ነው። እንግዲህ እንደምታውቁት ለክርስቲያን ትልቁ ኃይሉ ተስፋ ነው እንጂ አሁን የሚጨበጥ የሚዳስ ነገር ኑሮ አይደለም። ነገር ግን በተስፋ የፊተኛውን ስጦታቸውን ትኩር ብለው እያዩ ቅዱሳን በእምነት ነው ትልቁን ኃይል የሚያገኙት መገደል የሚያገኙት ማለት ነው። ሁላችንም እንደዛ ነን። ስለዚህ ከፊት ያለውን አዲስ ሰማይና ምድር የመለኮትን ክብር ተካፋይ መሆናችንን ያንን በደንብ አድርጎ ይናገራል ማለት ነው። ስለዚህ ምን ይላል? ቡክ ኦፍ ሬቨሌሽን ጊቪንግ አዝ ይላል ጆየስ ፒክቸር በጣም ደስተኛ የሆነ ምስል ከፊት ለፊታችን ወደፊት የሚጠብቀንን ያሳያል ማለት ነው። አን ኦፕን ጌት ኢን ሄቨን በመንግስተ ሰማያት በእግዚአብሔር መንግስት የተከፈተ በር እንደተሰጠን ያሳያል። አን ኢተርናል ፓራዳይዝ አዌይቲንግ ሁማኒቲ የሰው ልጅ ምንድነው ዘላለማዊ የሆነ የገነት ደስታ እንደሚጠብቀው ቁልጭ አድርጎ ያሳያል ማለት ነው። ዲቫይን ቦዞም ሃስተኒንግ ቱዋርድስ ማንካይንድ ይላል። የእግዚአብሔር እቅፍ ወደ ሰው ልጆች የሚፋጠን የሰው ልጆችን ለማቀፍ የሚቸኩል የእግዚአብሔር እቅፍ የተከፈተ እቅፍ ያሳያል ማለት ነው። ያ ማለት የተከፈተ እቅፍ ማለት ነው
የሰው ልጆችን ከፍ ከፍ የሚያደርግ የእግዚአብሔር የባህሪው ዙፋን ማለት ነው። የእግዚአብሔር ስጦታ ማለት ነው። ሄቨንሊ ሃርፕስ ይላል። በሰማያት ያለ የምስጋና ደስታ ልክ አሁን መላእክት የሚኖሩበትን አይነት ማለት ነው። መላእክት ደስ ብሏቸው እያመሰገኑ ምስጋናው ምግባቸው፣ ምስጋናው መጠጣቸው፣ ምስጋናው ክብራቸው ሆኖ፣ ምስጋናው ጸጋቸው፣ ልብሳቸው፣ ሁሉ ነገራቸው ሆኖ እንደሚኖሩት ያ የመንግስተ ሰማያት ሃርፕስ ወይም ደግሞ ደስታ፣ ዝማሬ፣ ምስጋና ክፍት አድርጎ ያሳያል ማለት ነው። ጆይ ኤንድ ሄቨንሊ ዌዲንግ ይላል። እንግዲህ በመጨረሻው የሰው ልጅ በጋብቻ ተጀምሮ በጋብቻ ነው የሚጠናቀቀው። ያ ማለት የአዳምና የሔዋን አካላዊ ስጋዊ ጋብቻ በነፍስና በመለኮት ጋብቻ ተፈጽሞ ተጠናቆ ነፍስ ከመለኮት ጋር በማይነጠል ዘላለማዊ ትስስር የባህሪ ቁርኝ ተዋህዶ ጋብቻ ፈጽማ ትኖራለች ማለት ነው። ይሄ ጋብቻ ሰማያዊ ሚስጥር ስላለው ያንን በመጨረሻ እንግዲህ ያ ጋብቻ ማለት ነው ሁልጊዜ ደስታ ያስገኛል። የተወለደ ልጅ ምንድነው? የተጋቡ ባልና ሚስት በመኝታ አንድ ከሆኑ በኋላ ልጅ ይወለዳል። ልጅ ደግሞ ደስታ ነው፣ አዲስ ጸጋ ነው፣ አዲስ ፍጥረት ነው፣ አዲስ ማንነት ነው። በመንግስተ ሰማያትም የሰው ልጅና የመለኮት ባህሪ ከተዋሃዱ በኋላ ወይም ደግሞ ያ ትክክለኛውን ሶስተኛው ልደት ካገኙት በኋላ ትክክለኛውን መወለድ ካገኙት በኋላ እነሱ ራሳቸው መውለድ ይጀምራሉ። ደስታን ይወልዳሉ። ጥበብ፣ እውቀት፣ ብርሃን በቃ ከነሱ ያ መለኮታዊ ባህሪ ብዙ ነገር እየሰራል። በእነሱ መለኮታዊ ባህሪ በእነሱ ብዙ ነገሮችን ይወልዳል ማለት ነው። ዓለምን የሚሰራ አሁን በዚህ ዓለም ላይ ዓለምን የሚሰራ በዓለም ፋንክሽኒንግ የሚያደርግ ህይወት የሚሰጥ ደስታ የሚያመጣ ቅድስናን የሚያመጣ ነገር ያመጣል ማለት ነው። ያ የሰማያዊ ጋብቻ በሰማያት ከሆነ ደግሞ ለራሳቸው ሁልጊዜ የማያልቅ ደስታ እየወለዱ በአዲስ ደስታ እየተመነሸነሹ ይኖራሉ ማለት ነው። ያው ጉዞ ክርስቶስን መምሰል ደግሞ አይቆምም፣ ለዘላለም ሂደት ነው። ምክንያቱም ደስታ አንዲያ ደስ ብሎን ካቆምነ ህይወት ቆመ ማለት ነው። በዚህ ዓለም ያለው ነገር በመንግስተ ሰማያት በዚህ ዓለም ያለው ነገር ባይዞ የመንግስተ ሰማያቱ አምሳል ነው። ሰው ዛሬ ያገኘውን ደስታ ደስታው ዛሬ ላይ ከቆመ ይደበራል፣ ድብርት ውስጥ ይገባል፣ ህይወት ጣዕሙ አይታወቀውም። ነገር ግን አዲስ ነገር ላይ አዲስ ነገር እየጨመረ ሲሄድ፣ እውቀት ላይ እውቀት እየጨመረ ሲሄድ፣ መገለጥ ላይ መገለጥ እየጨመረ ሲሄድ፣ ከሀብት ላይ ሀብት እንግዲህ በዓለማዊ ከሆነ ደግሞ ሀብት ላይ ሀብት የሚያስደስተው ከሆነ ዛሬ ያለውን ሀብት ነገ ደግሞ አዲስ ነገር ሲመጣ ደስ እያለ ይሄዳል። በመንግስተ ሰማያት ግን ጸጋው ምድራዊ ሳይሆን ሰማያዊ ጸጋ ሁል ጊዜ እየበራ ይሄዳል። ለምን ከተባለ መለኮት አለማለቅ ነው። መለኮታዊ ብርሃን፣ መለኮታዊ መገለጥ፣ መለኮታዊ ደስታ አለማለቅ ነው። ያን ከዛ ጋር ተጣብቀን ነው ከዛ ጋር ተዋህደን ነው የምንኖረው። ስለዚህ ለነፍሳችን የማያልቅ ደስታ ዘላለም ስናገኝ እንኖራለን። ስለዚህ what a delightful and splendid book that is appropriate for every believer to hold። ማንም ሰው ሊይዘው ማንም አማኝ ሊይዘው የሚገባ በጣም ብርሃንን የሚሰጥ ተስፋን የሚፈነጭ ቅዱስ መጽሐፍ ነው ማለት ነው። keep at heart በልብ የሚያዝ በተመስጦ የሚነበብ and constantly repeat day and night በጠዋትና በማታ የሚነበብ ማለት ነው። እንግዲህ በኋላ እናየዋለን። መጽሐፉን የሚያነበው ብሩህ ምስጉን ነው ይላል፣ ብፁዕ ነው ይላል። ይሄን መጽሐፍ የሚያነበው ብፁዕ ነው ይላል። ለምን ከተባለ መጽሐፉ የሚሰጠው አንዳች ነው ደስታ አለ፣ አንዳች መገለጥ አለ፣ አንዳች ተስፋ አለ ከፊት በደንብ ለሚረዳ ሰው ማለት ነው። ስለዚህ የመጽሐፉ በጣም ትልቁ ሲግኒፊካንስ ወይም ደግሞ አስፈላጊነቱ ይሄን ነው ማለት ነው። it is the book of hope, victory and praise, entirely the book of heaven። በአጠቃላይ የደስታ የምስጋና የተስፋ የሆነ ሰማያዊ መጽሐፍ ነው ብሎ ነው የሚዘጋው ማለት ነው። እንግዲህ the book of hope ብሎ ምንድነው የሚለው? whoever reads the book of Revelation discovers what the Christian worship actually is። ይህን መጽሐፍ የሚያነብ ሰው የክርስትና አምልኮት ክርስቲያኒቲ ወይም ደግሞ ክርስትና ምን እንደሆነ በደንብ ያውቃል ማለት ነው። it is not just duties to be carried out። አሁን የዝም ብሎ ግዴታ ተሸክሞ ግዴታ ብቻ አታድርግ ብቻ የሆነ የግዴታዎች ብቻ ቋት አይደለም። ritual to be performed or orders to be observed። ሪቹዋልስ እነዚህ አምልኮቶች፣ ስርዓቶች
performed or orders to be observed, but one sees through all that the invisible divine hands hurrying towards him, to receive him, embrace him, and raise him up to heavens, where he lives as a partner in the eternal glory. Whoever tastes the book of Revelation, no matter how much his fasts are, how long his prayers are, his kneelings, asceticism, deprivation, suffering, and his everyday እንግዲህ የራእይ መጽሐፍን የቀመሰ ሰው ያነበበ ሰው በደንብ የተረዳ ሰው ጸሎቱ፣ ጾሙ፣ ብህትውናው፣ መከራው፣ ስቃዩ ምንም ያህል ቢሆንበት መጨረሻ ላይ እነዚህ ነገሮች ወደ ደስታ የሚቀየሩለት ጊዜ ስላለ ያንን ስለሚያሳይ በጣም በንቃትና በጉጉት ያንን ነገር እንዲጠብቀው ያደርጋል ማለት ነው። እንግዲህ ለሚታገሉትም ለአሸናፊዎች ወይም ደግሞ ለትግል ላይ ላሉትም በመንፈሳዊ ትግል ውስጥ ላሉ ሰዎችም አሸናፊነታቸውን እንዲቀዳጁ የሚያደርግ ተስፋ የሚሰጥ የሚያበረታ መጽሐፍ ነው ማለት ነው። እንግዲህ አጠራጣር ለማድረግ ለማየት ያህል ዘ ራይተር ኦፍ ዘ ቡክ እንግዲህ ቅዱስ ዮሐንስ ወንጌላዊ እንደጻፈው ቤተክርስቲያን ታምናለች ወይም ደግሞ ቤተክርስቲያን ተጽፎ እናገኛለን። እንግዲህ በተለያዩ ነገሮች ይሄ ቅዱስ ዮሐንስ ወንጌላዊ እንደጻፈው ይታመናል። የመጀመሪያው ምንድነው? የመጀመሪያዎቹ የራእይ ዮሐንስ መጽሐፍ የመጀመሪያው እሱ እንደጻፈው በመረጃ ደረጃ በቤተ ክርስቲያን ስላለ ነው ማለት ነው። እንደገና የተላከው መልእክት በእስያ ላሉ አብያተ ክርስቲያናት ስለሆነ በእስያ አብያተ ክርስቲያናት ላይ ደግሞ ምንድነው ተጠሪ ሆኖ የነበረው ወይም የበላይ የሚያስተዳድራቸው የነበረው ቅዱስ ዮሐንስ በጊዜው እንደነበረ ይታመናል። በዛ ምክንያት መጽሐፉ በቅዱስ ዮሐንስ ወንጌላዊ እንደተጻፈ ይነገራል ማለት ነው። እንግዲህ ቅዱስ ዮሐንስ ሌላው ደግሞ በጳጥሞስ በፍጥሞ በምትባል ወይም ፓትሞስ ትባላለች በዛ ደሴት ውስጥ በግዞት እንደነበረ በንጉሱ ዲዮናቴዎስ ይመስለኛል በሱ ምክንያት እዛ እንደነበረ ይታወቃል። ስለዚህ ከዛ የተጻፈ እንደሆነ በዛ ምክንያት ይነገራል ማለት ነው። እንግዲህ ሌላው በራእይ ዮሐንስ ያሉ መጽሐፍ የቃላቶች አንዳንዶቹ ቃላቶች ዮሐንስ የተጠቀማቸው በወንጌሉ የሆኑ እንደሆኑ እና ጠበቅ ያሉ ቃላት እንዳሉት ዮሐንስ በዚያ ቅዱስ ዮሐንስ በዚያ በወንጌሉ ላይ ሲጽፍ በጣም ጥልቅ የሆነ ምስጢርን ሲመረምር ስለነበረ እነዛ ቃላት በሙሉ እነዚህ ራእይ ዮሐንስ ላይ ያሉት ቃላት በሙሉ የተወሰዱት ከዛ እንደሆነ ለምሳሌ ቃል የሚሉት ነገሮች በግ የእግዚአብሔር በግ የሚባሉ ነገሮች ምንድነው? ይሄ ጌታ መድኃኒዓለምን የእግዚአብሔር በግ እና ደግሞ እንደገና ዘ ቪክትሪ ወይም አሸናፊ እውነት የሚባሉ ነገሮች እነዚህ አሉት። እነዚህ ወዝ እነዚህ የሚመስሉ ነገሮች በመጽሐፉ ውስጥ ተደጋግሞ ስለተጠቀሱ የቅዱስ ዮሐንስ እንደሆነ አጉልተው ያሳያሉ ማለት ነው። እንደገና ይሄ ራእይ ዮሐንስ መጽሐፍ የመጨረሻው ግን የሚያረጋግጠው ራሱ ስሙን በግልጽ መናገሩ ነው። ለምን እዚህ ራእይ ዮሐንስ ላይ ስሙን አልጠቀሰም? በወንጌል ግን ስሙን ሲጠቅስ ነበር። ለምን ከተባለ ይህ ወደፊት የሚመጣ ነገር ስለሆነ ኃላፊነትን የመውሰድ አይነት እና ደግሞ የሚሆነው ነገር እውነት መሆኑን ለማረጋገጥ እና በኃላፊነት የመጽሐፍ አይነት ነው ማለት ነው። ልክ አንድ ደራሲ የሚናገረው ነገር እውነት ስለመሆኑ በስሙ ጠቅሶ እንደሚናገርና ኃላፊነት እንደሚወስድ ማለት ነው። በዚህ ምክንያቶች የራእይ ዮሐንስ መጽሐፍ የቅዱስ ዮሐንስ ወንጌላዊ መሆኑ ይታመናል ማለት ነው። እንግዲህ የጻፈበት ቦታ በ
ፍጥሞ ደሴት ላይ ያለ ይቺ ፍጥሞ ደሴት ደግሞ 25 ማይል ከ ምንድነው ማይነር ኤሽያ የሚባሉት እነዚህ ሞደርን ቱርክ አሁን ቱርክ የሚባለው ማለት ነው። ማይነር ኤሽያ ወይም ደግሞ ትንሿ ኢሲያ የምትባለው ወይም ደግሞ ቱርክ አሁን ያለችበት ቱርክ ማለት ነው። ከዛ 25 ማይል የሚርቅ ደሴት ለውስጥ ያዛጋ ያለ አንድ ደሴት እንትን አለ ምንድነው ዋሻ አለ እዛ ውስጥ ነው እንደጻፈው ይነገራል ማለት ነው። እንግዲህ እስኪ ወደ ዋናው ቁም ነገር እንግባ። እንግዲህ አባቶቻችን በብዙ ምክንያት የራዕየ ዮሐንስ መጽሐፍ ትርጉሙ በጣም ከባድ እንደሆነ ይናገራሉ። የሚከብድበት ምክንያት ደግሞ እንግዲህ የተለያዩ ምክንያቶች አሉ፣ በኋላ እናነሳቸዋለን። እንግዲህ ከባድ የሚያደርጉት ነገሮች ምንድን ናቸው? የመጀመሪያው የትንቢት መጽሐፍ በመሆኑ ነው። የመጀመሪያው ደግሞ በአዲስ ኪዳን የመጀመሪያው የትንቢት መጽሐፍ ነው ማለት ነው። የሚመጣውን በጣም የረዥም ጊዜ እንደገና በጣም ውስብስብ የሆነ ነገር ስለሚገልጽ ለመረዳት ትንሽ ከባድ አይነት ነገር አለበት። እንደገና የሚመጣው ነገር ወይም ደግሞ ያ ሰማያዊ የሆነ ነገር በቃላት የሚገለጽ ስላልሆነ ሚስጥሩ በጣም ከባድ ስለሆነ የሰው ልጆች አእምሮ ሊረዱት በሚችለው መልኩ በቃላት ማስረዳት በጣም ከባድ ስለሆነ ትንቢቱን አንዱ እሱ ራሱ ምንድነው መገለጡን ወይም ራእዩን ከባድ ለመረዳት ከባድ ያደርገዋል ማለት ነው ብለው አባቶቻችን ይናገራሉ ማለት ነው። ሌላው እንግዲህ ሶስተኛ ደረጃ it talks about matters that the faithful does not have to understand the details of its secrets, because if he knows about the time he would get lazy and hopeless, and if he does not know about the hardship he might face during his struggle he would also fall victim to despair ይላል እና የተሰወረ ነገር አለው። ማንም አማኝ በቀላሉ ሴክሬቶች ሚስጥሮች እንዳይረዳቸው የተሰወሩ ነገር አሉበት። ይህም ደግሞ የጊዜውን ሁኔታ ከመሰወር ጋር የሚያያዝ ስለሆነ ጊዜውን አለማወቅ ደግሞ የራሱ ጥቅም ስላለው ሰው ተግቶ ጌታውን እንዲጠብቅ ማለት ነው። በጸሎት በምን ተግቶ ጊዜው ከታወቀ ጥሩ ስላልሆነ ማለት the book of Revelation therefore represents to us the events filled with hope without being concerned with the time or even curious to know about the future events. Its words bear profound meaning in front of which